ሰላም እንዴት ናችሁ? ዛሬ እየላችሁ መጣሁት ስለ ኢትዮ ኮደር ነው። እንግዲህ ኢትዮ ኮደር በተለያየ ነገሮች በአሁኑ ሰዓት ላይ በጣም በተለያየ በመንግስት መስሪያ ቤቶች ለደረጃ እርከን በጣም አስፈላጊ የሆነበት ጊዜ መጥቷል። በተጨማሪም በተለያየ መስሪያ ቤቶች እንደ መስፈርት ለስራ ለመቀጠር እንደ መስፈርት የሆነበት ሁኔታ መጥቷል። ስለዚህ ከዚህ በፊት በሰራኋቸው ቪዲዮዎች ላይ የተለያየ ጥያቄዎች ላይ የተለያየ ኮሜንቶች ላይ ጽፋችሁልኛል። እንዴት ነው ግን ሎጊን ካረግን በኋላ ኔክስት ታይም ከጀመርንበት መቀጠል የምንችለው የሚል የተለያየ ኮሜንት ጽፋችሁልኛል። ቪዲዮን ያላያችሁም እንዴት አድርጋችሁ መማር እንዳለባችሁ ቪዲዮ ሰርቼላችኋለሁ። እንዴት አድርገን አፕላይ ማድረግ እንደምንችል ሰርቲፊኬቱን እንዴት አድርገን ዳውንሎድ ማድረግ እንደምንችልም ጭምር ኦልሞስት ቪዲዮ ሰርቼላችኋለሁ። ያላያችሁት አሁን ገብታችሁ ማመልከት ይቻላል። ነገር ግን ኮሜንት ላይ ስትጠይቁት የነበረው እንዴት አድርገን መማር እንደምንችልና በተጨማሪ ደግሞ ሎጊን አድርገን ትምህርቱን ከጀመርን በኋላ ኔክስት ታይም እንዴት አድርገን መግባት እንደምንችልና በተጨማሪም የተለያየ ጥያቄዎችን ጠይቃችኋል። ይሄ እውነት ነው ወይ የተለያየ ነገሮች የተለያየ አንዳንዴም ፎልስ የሆነ ኢንፎርሜሽን የሰማችሁ ሊሆን ይችላል። ያለ ነገሮች አንዳንዴ ኮሜንት ላይ ጽፋችሁልኛል። ነገር ግን ያንን ነገሮችና እውነታው የሚለውንና አንዳንድ ነገሮችም ስለዛ ነገሮች በቅርብ አናውንስ ሲሆኑ ከመንግስቶች የተለያዩ ነገሮች አስፈላጊነቱን በተጨማሪ አንዳንድ ኢንፎርሜሽን ሼር ለማድረግ ነው። ቻናላችን አዲስ ከሆናችሁ ፕሊዝ ቻናላችንን ሰብስክራይብ በማድረግ ሌሎች ተመልካቾች ሼር ማድረግ እርሱ ቀጥሎ ለትምህርት ለምንለው አባችሁ ቆዩ። ብሮዝ ላይ በመግባት ወደ ኢትዮ ኮደር እንገባለን። ሰርች ባር ላይ በመግባት ኢትዮ ኮደር ብለን ሰርች በማድረግ ብዙ ጊዜ ኮሜንት ላይ ሲጽፉልኝ የነበረው ምንድነው ጀምረን ትምህርቱን ጀምራችሁ ኔክስት ታይም ስትመጡ እንዴት አድርገን ነው መግባትና ወደ ነበርንበት መቀጠል የምንችለው የሚለው ነገር ብዙ ኮሜንት ላይ ጽፋችሁልኛል። ስለዚህ ከዛ ጀምሬ ነው ማሳየት የሚፈልገው። ስለዚህ ጋር እናንተ የተማራችሁት የሆነ ኮርስ ጀምራችሁ ከሆነ ወይም ያለ ነገር ከሆነ ስለዚህ ለምሳሌ ይሄኛው ኮርስ ከሆነ እንደዚህኛው ክሊክ አድርገና ወደዛ ፔጅ ነው ይዞኝ የሚሄደው። ነገር ግን ወደዛ ፔጅ ይዞኝ ከመሄዱ በፊት ሁለት ኦፕሽኖች ያመጣልኛል። የመጀመሪያው ሎጊን እናደርገዋለን። አዲስ ኮኔክት ደግሞ ስታርት ኖሚኔሽን በማድረግ የተለያዩ ነገሮችን ኢሜል በማስገባት የተለያዩ ነገሮችን እድሜ የተማራችሁበት ዩኒቨርሲቲዎችን አንዳንድ ነገሮች ነው የሚጠይቃችሁ። ኦልሞስት ይሄኛውን ቪዲዮ መመልከት ትችላላችሁ። እንዴት አድርገን መማር እንደምንችል ከመጀመሪያው ጀምሮ ይሄን ቪዲዮ በማየት ሙሉ እዛ ጋር ስላለ ይሄን ማየት ይቻላል። ነገር ግን እንዴት መቀጠል እንዳለባችሁ የሚለው ነገር ለማሳየት ሎጊን ቱ ኮንቲኒው የሚለው ይሄኛውን ክሊክ እናደርጋለን። ስለዚህ ጋር ስንመጣ የመጀመሪያው ከዚህ በፊት ኦልሞስት ስሙትን ጀምረናል። የተወሰነ ወይም 5% ሊሆን ይችላል 10% ወይም 1% ሊሆን ይችላል። ትናንትና ጀምረን የተወሰነ ፐርሰንት ግን ዛሬ ደግሞ ከዛው ለመቀጠል የምንፈልግ ከሆነ ምንድነው የምናደርገው? እዚህ ጋር መተን ሳይን ኢን ነው የምናደርገው። ኦልሞስት ሳይን አፕ አድርገን ጨርሰናል፣ ትምህርቱን ጀምረናል። ስለዚህ ምንድነው የምናደርገው? ሳይን ኢን በማድረግ ሳይን አፕ ያደረግነውን ኢሜል እንጠቀማለን። ትናንትና ስንጠቀምበት የነበረን ወይም መጀመሪያ ሳይን አፕ ስናደርግ የነበረውን ነገር ያንን ኢሜል እዚህ ጋር እንጠቀማለን ማለት ነው። ኖርማሊ ዳይሬክትሊ ወደ ጉግል ኮንቲኒው ያደረጋችሁ ካላችሁ ኖርማል ሳይን ዩዝ ጉግል ብላችሁ ቀጥታ ወደዛ ይዟችሁ ይሄዳል። ነገር ግን ኢሜል ኤንድ ፓስወርድ አስገብታችሁ ሳይን አፕ ስታደርጉ ያንን ነገር አስገብታችሁ ከሆነ ድጋሚ ዝጋ ሳይን አፕ ማድረግ አይጠበቅባችሁ ማለት ነው። ኖርማሊ ሳይን ኢን የሚለው ላይ በመግባት ዜን ኢሜላችሁን ታስቀምጣላችሁ። ፎር ኤግዛምፕል ይሄኛውን ኢሜል አስገባ ለዚህኛው ነው ደግሞ ፓስወርዱን አስገባለሁ ማለት ነው። ፓስወርዱን የማስገባው ሳይን አፕ ያደረኩትን ፓስወርድ ነው ማለት ነው። አንዳንዴ ፓስወርዳችሁ ሊጠፋባችሁ ይችላል። ያን ነገር ደግሞ እንዴት አድርገን ማስተካከል እንደምንችል በቀጣይ ቪዲዮ እሰራላችኋለሁ። ፓስወርዳችሁ ጠፍቷችሁ ነገር ግን ከቀጠላችሁበት መጀመር እንዴት እንደምትችሉ ኔክስት ታይም ቪዲዮ እሰራላችኋለሁ። ኮሜንት ጻፉልኝ እንደዚህ አይነት ነገር ያጋጠማችሁ ካለ። ነገር ግን ይሄ ፓስወርዱን አረሳሁትም እናንተም ጀስት እንዳረሳችሁት ኮንሲደር ላድርግና እዚህ ጋር ፓስወርድን እጽፋለሁ ማለት ነው። ዜን ፓስወርድን ከጻፍኩኝ በኋላ መጥቼ እዚህ ጋር ሳይን ኢን አደርገዋለሁ ማለት ነው። ኖርማል ሳይን ኢን ሳደርገው ወደዛ ነው ይዞን የሚገባው። እቺኛቱን ክሊክ እናደርጋለን። ፓስወርዳችሁን ከተሳሳችሁ ድጋሜ በደንብ ጻፉት። የጻፈው ድጋሜ ነው። ይሄኛውን ፓስወርድ ኢሜሉን ተሳስቻለሁ። ዲስዋን ላስገባው
ዜን ፓስወርድን ካስገባን በኋላ ኔትወርክ ቲክ እናደርጋለን። ዜን ሳይን ኢን እናደርገዋለን ማለት ነው። ሳይን ኢን ስናደርገው ኖርማሊ ምንድነው የሚያመጣላችሁ ለእናንተ ትምህርቱን የጀመራችሁበት እዛ ላይ ነው የሚያመጣላችሁ። ፎር ኤግዛምፕል ዴታ አናሊሲስ ከሆነ ስለ ዳታ አናሊሲስ የደረሳችሁበት ፐርሰንት ነው የሚያስመጣላችሁ ሪዚዩም የሚል ዜን ያንን ክሊክ በማድረግ ቀጣይ ኮንቲኒው ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልክ ኖርማሊ ትናንትና ከጀመራችሁ ወይም ፕሪቪየስሊ የሆነ ነገር ስታርት አድርጋችሁ የሆነ ፐርሰንት አድርጋችሁ ከሆነ በዚህ መልኩ ኖርማል ሳይን በማድረግ ኮርሱን መጀመር ይቻላል ማለት ነው። ኦልሞስት እኔ ሁሉንም ኮርስ ስለጨረስኩኝ ለእኔ ምንም አይነት ነገር አያመጣልኝም። ለእናንተ ግን ፕሪቪየስ ኮርስ የተማራችሁን ኮርስን ያንን ነገር ፐርሰንቱን የደረሳችሁ ፐርሰንት ነው የሚያስቀምጥላችሁ። ይሄን ያንን ኮንቲኒው በማድረግ ኮርሱን በቀላሉ መማር ትችላላችሁ ማለት ነው። ኦልሞስት እኔ ኮርሱን ጨርሻለሁ። እናንተም እንደዚህ ነገር ካላችሁ ይሄን ነገር በዚህ መልክ ማስቀጠል ትችላላችሁ። በአሁኑ ሰዓት በጣም በመንግስት መስሪያ ቤቶች ለደረጃ እርከን ወይም የተለያዩ ነገሮች በጣም አስፈላጊ ሆኗል። በተለያዩ መስሪያ ቤቶች ሜቢ ሰምታችሁ ሊሆን ይችላል። እንደዚህ አይነት የኢትዮ ኮደሮች አስገቡ፣ የኢትዮ ኮደር የተማራችሁ ሰዎች አስመዘገቡ፣ ሬጅስተር አስተረጉ፣ የተለያዩ ነገሮች በመረጃዎች አናውንስ ሆኗል። ስለዚህ ያ ነገር ለደረጃ እድገት በተለይ ለሲቪል መስሪያ ቤቶች አካባቢ ላይ ለእርከን ደረጃ እድገት በጣም የኢትዮ ኮደር አስፈላጊ ነው። ስለዚህ ያን ነገር መማር ይኖርባችኋል። አንዳንዴ ኮሜንት ላይ ያያችሁት ፎልስ ኢንፎርሜሽን እውነት ነው ወይ ወይም የተለያየ ነገሮች የተለያየ ቢሃይንድ የሆነ ነገር አለው ወይ የሚል አንዳንድ ኮሜንት አይቻለሁ። ምንም ነገር የለውም። ይሄኛው ኖርማል ኮርስ መማር ነው። ያን ኮርስ የተማራችሁን ሰርቲፊኬት ማግኘት ነው። ምንም አይነት የተለየ ጎጂ ነገር የለውም። ምንም ነገር መማር ነው። በቃ ልክ ማንኛውም ኮርስ እንደምንማረው ለምሳሌ እና አሊሰን ላይ ገብተን የተለያዩ ኮርሶችን እንማራለን። የተለያዩ ነገሮች ላይ እነ ሲስኮ አካዳሚ ላይ በመግባት የተለያዩ ኮርሶች እንደምንማረው ሁሉ ልክ እንደዛም ይሄን ኮርስ መማር ነው። ነገር ግን ዲፈረንሱ ምንድነው? ይሄኛው በመንግስት የሚሰጥ በመሆኑና ያኛው ደግሞ ኢንተርናሽናል በመሆኑ ይሄኛው በየትኛው ሀገር ሄዳችሁ መማርና ማወዳደር የምትችሉበት ነው ማለት ነው። ስለዚህ እንደዋዛችን ላባቱትና ይሄን ነገር ብትሰሩት ብትጠቀሙበት ወይም ብትማሩት ለእናንተ ሪኮመንድ አደርጋለሁ። ስራ ለመቀጠር እንደ መስፈርት የሆነበት ስለሆነ ይሄን ነገር ብትማሩ ሪኮመንድ አደርጋለሁ። በተጨማሪ ደግሞ ሌሎችም እዚህ ጋር ዩዳሲቲ ላይ የሚሰጡ የተለያዩ ነፃ የሆኑ ኮርሶች አሉ። ፎር ኤግዛምፕል እኔ የጀመርኳቸው አንዳንድ ከሊዩስ ጋር በተያያዘ አንዳንድ ኮርሶች አሉ። ስለዚህ የጨረሰ ሰው ካለ ደግሞ እነዚህን ኮርሶችም መማር ይችላል። በተጨማሪም ደግሞ ሌሎች ኮርሶችንም እስከሚለቀቁ ድረስ ሌሎች ኮርሶችን እየተማሩ ሁሌም ራሳችን ሬዲ ማድረግ ወሳኝነት አለው። ሌሎች ጥያቄ ካላችሁ አሁንም ኮሜንት ላይ አስቀምጡልኝ። በተለይ ፓስወርዳችሁ የራሳችሁ ካላችሁ እኔ ጋር ግን ፎርጌት በማድረግ ወደ ነበርንበት መቀጠል እንዴት መቻል እንዳለብን ቪዲዮ ሰራላችኋለሁ። አስተያየት ኮሜንት ካላችሁ አሁንም ኮሜንት ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።